አማን ፍሳጽዮን እባላለሁ። የኢቢኤስ ቴሌቪዥን የስራ አስፈጻሚ ዋና ስራ አስፈጻሚ ነኝ። ባለቤት የለኝም ብላ ነበረች ልጅ አቅፋለች። እቺ ልጅ የሁለት ዓመት ልጅ ነው ያላት። ጥቃት ደረሰብኝ የምትለው አመቱና የዚህ ልጅ እድሜ ያለበት በደንብ ኢንቨስቲጌት አልተደረገም። ቤት አለኝ ብላ የነገረችን ቦታ አንድ ወር ነው በቃ እሱንም ራሱ ፓኬት አድርጋ የለም ሂደን ስንፈልግ በቃ የለችም እኮ ለአንድ ወር ነው የተከራየችው የለችም። እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው። እኛም እንደ ተቋም የተሳሳት ነው ስተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት መቅረባቸው ተሰምቷል። የፌደራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን በዛሬው ዕለት ፍርድ ቤት አቅርቧል። ጉዳዩ የቀረበው የፌደራል ከፍተኛው ፍርድ ቤት ፖሊስ በጠየቀው የ14 ቀን የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል በማለት የዘገበው ኢትዮጵያን ኢንሳይደር ነው። በተያያዘ መረጃ ኢቢኤስ ቴሌቪዥን በብርቱካን ተመስገን ዙሪያ ላስተላለፈው ዶክመንተሪ ይቅርታ መጠየቁም ዛሬን የሰማነው። የኢቢኤስ ዋና ስራ አስፈጻሚ የሆኑት አቶ አማን ፍሳጽዮን ጉዳዩን አስመልክተው መግለጫ ሰጥተዋል። እኛም እንደ ተቋም የተሳሳት ነው ስተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። በመግለጫቸውም በድርጅቱ ውስጥና በውጪ የተቀናጀ ኃይል ከጋዜጠኝነት መርህ ውጪ የሆነ ተግባር ተፈጽሟልም ብለዋል። የዶክመንተሪው አዘጋጆች ያለ በቂ መረጃ ማጣራት ያከናወኑት ተግባር መሆኑን ገልጸው ዝግጅቱ ከማህበራዊ ትስስር ገጽ የወረደው በራሷ በብርቱካን ጥያቄ መሰረት መሆኑንም አረጋግጠዋል። አቶ አማን ኢቢኤስ ቴሌቪዥን በዶክመንተሪው ምክንያት ለተፈጠረው ችግር መላው የኢትዮጵያን ሕዝብ እንዲሁም ተመልካቾቹን ይቅርታ ጠይቀዋል። ትንሽ ከተረዳው ህይወቴን ልቀይር እችላለሁ እርዱኝ ብላ አንድ ወር ሙሉ ስትመላለስ እንደቆየች የኛ መዝገብ ያሳየናል። ኦኬ ባይ ዘ ዌይ ያ ተጠይቃ ቤተሰብ የለኝም ብቻዬን ነው የምኖረው ብላለች። የሚቀጥለው ሳምንት ይደረግልኝ ለምን ይሄን ሳምንት አይተላለፍ አልሽም ብሎ ሲጠይቃት አይ ወደ አገር ቤት ሄጄ መውረስ ያለብኝ ንብረት ስላለ ይሄ ፕሮግራም ከተላለፈ በኋላ ጫና ሊያመጣብኝ ይችላል የሚል መልእክት ነግሯለች። ልጅቷ በአንድ ሰዓቱ ነው በሁለት ሰዓት ውስጥ ትደውልና ለዳይሬክተሩ አውርዱልኝ ሊገሉኝ ነው። እነማን ናቸው? አይ ሊገሉኝ የሚፈልጉ አካሎች አሉ፣ ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች። ባለቤት የለኝም ብላ ነበረች ልጅ አቅፋለች። ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን እንዲወርድ ይደረጋል። እቺ ልጅ የሁለት ዓመት ልጅ ነው ያላት። ጥቃት ደረሰብኝ የምትለው አመቱና የዚህ ልጅ እድሜ ያለበት በደንብ ኢንቨስቲጌት አልተደረገም። እኛንም ራሱ መተው ጥያቄዎች ይጠይቁናል። በቃ ነገሩ ራሱ ወደ ሌላ አቅጣጫ ሄዷል። ፕሮግራሙ ራሱ የተሰራበትን ዓላማ ስቶ ወደ ምን ሄዷል? ህዝብን የማጋጨት የድሮ የነበረ ታሪክ ቀስቅሶ ዩኒቨርሲቲዎችን ስም ራሱ የተጠቀሰ በሶሻል ሚዲያ እነዚህ ልጆች ተገኙ ማለት ከዛ በቃ ኃይለኛ አንኔሰሰሪ ሆነ ከታሪኩ እኛ ካሰብነው ታሪክ ውጭ ይሄ እኛንም እንደ ተቋም አስደነግጦናል። አንድ አመት ሙሉ እንከፍልልሻለን ብለናል ክራይ። ሁለተኛ የ6 ወር አዝቤዛ እንሰጥሻለን ብለናታል። በአደባባይ ላይ ይሄ የምናቀርበው ዋሽንግ ማሽን ደግሞ ሰርተሽ ይሄ
ይህን ልጅ እንድታሳድግ እንዲረዳ የገቢ መንጭሽ እንዲሆን ብለን አስተካክለን ይሄንን የምትወስድበትንም ራሱ መስፈርት በሞላ ተታች ልጅ ጠፍታለች። የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው። እኛም እንደ ተቋም የተሳሳት ነው ስህተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን።